ሰላም ጤና ይስጥልን እንደምን አላችሁ እንደምን ዋላችሁ እንደምን አደራችሁ የሰዓቱን አጫጭር ዜናዎች ይዤ ቀርቤላችኋለሁ ከዜናዎቹ ጋር ምግባሩ ከበደ ነኝ። በመጀመሪያ ግን አርዕስተ ዜናዎቹን እንሆ። የኤርትራ መንግስት በኢትዮጵያ የሚንቀሳቀሱ አማጽያን ቡድኖችን የጦር መሳሪያ እያቀበለ ነው ስትል ኢትዮጵያ ከሳለች። የኤርትራ መንግስት አማጽያንን በማስታጠቅ ረገድም ኢትዮጵያ ላይ ሁከት እንዲጨምር እያደረገ ይገኛል ብሎ ከሷል። የኢትዮጵያ መንግስት ከዓለም ባንክ የ250 ሚሊዮን ዶላር ስምምነት መፈራረሙ ተነገረ። በሞሮኮና በኢትዮጵያ መንግስት መካከል የጋራ ወታደራዊ ስምምነት መካሄዱ ተነግሯል። የሚሉትና የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለ75 ሀገራት ወደ አሜሪካ ለሚመጡ ፍልሰተኞች ቪዛ እንዳይሰጥ ማገዳቸው ተሰማ። የሚሉ ዜናዎችን እናሰማችኋለን። ሌሎችንም ዜናዎችን ይዘንላችሁ ከዚሁ ጋር እንቀርባለን። እስከ መጨረሻው ከተከታተላችሁን ሁሉንም ዜና ልታገኙ ትችላላችሁ። አሁን በቀጥታ ግን ወደ ዝርዝር መረጃዎቹ እናልፋለን። የኤርትራ መንግስት በኢትዮጵያ የሚንቀሳቀሱ አማጽያን ቡድኖችን እያስታጠቀና የጦር መሳሪያ እያቀበለ ነው ስትል የኢትዮጵያ መንግስት ከሰሰች። ከኤርትራ መንግስት በቀጥታ ኢትዮጵያን ለማወክ ሆነ ተብሎ በርካታ የጦር መሳሪያዎችና ጥይቶች ለአማራ ፋኖ ቡድን ታጣቂዎች እየተላኩ መሆናቸውን ደርሼበታለሁ ሲል የፌዴራል ፖሊስ አስታውቋል። የኤርትራ መንግስት ከኢትዮጵያ የፌዴራል መንግስት ጋር በመፋለም ላይ ለሚገኘው አማጺ ቡድን በሺዎች የሚቆጠሩ ጥይቶች እየተላኩና ድንበር ተሻግረው ለፋኖ እየደረሷቸው እንደሚገኝ የፌዴራል ፖሊስ ባደረገው አሰሳ ወደ አማጺያን ቡድን የተላኩትን ጥይቶች ሳይደርሷቸው በቁጥጥር ስር መዋሉን አስታውቀዋል። የኤርትራ መንግስት ከኢትዮጵያ ፌዴራል መንግስት ጋር በመፋለም ላይ ለሚገኘው አማጺ ቡድን በሺዎች የሚቆጠሩ ጥይቶችን ድንበር እያሻገረ እየላከ ይገኛል ሲል መክሰሱ ተነግሯል። የኤርትራ መንግስት በበኩሉ ይህ የኢትዮጵያ መንግስት የሚያቀርበው ክስ ከእውነት የራቀ መሆኑን ገልጿል። በኤርትራ ላይ ጦርነት ለማወጅ ለመጀመር የታሰበ የውሸት ክምር ነው በማለትም ኢትዮጵያ ያቀረበችውን ክስ የኤርትራ መንግስት ውድቅ አድርጓል። የኢትዮጵያ የፌዴራል ፖሊስ ባወጣው መግለጫ በዚህ ሳምንት ብቻ 56,000 ጥይቶች መያዛቸውን የገለጸ ሲሆን በማዘዋወር ተግባር ጠርጥሬያቸዋለሁ ያላቸውን 2 ተጠርጣሪዎችን በቁጥጥር ስር ማዋሉንም አስታውቀዋል። እነዚህ ተጠርጣሪዎች በአማራ ክልል ውስጥ ከ2023 ጀምሮ አመጽ ሲያካሂዱ የነበሩ ተፈላጊ ግለሰቦች መሆናቸውንም የኢትዮጵያ የፌዴራል መንግስት አስታውቀዋል። በተጠርጣሪዎች ላይ በተደረገባቸው የመጀመሪያ ምርመራ ጥይቱ የተላከው ከሻዕቢያ መንግስት መሆኑን ሊያረጋግጡ መቻላቸውን የፖሊስ ኮሚሽን ዋና ኃላፊ ገልጸዋል። የኤርትራ የማስታወቂያ ሚኒስቴር የማነ ገብረ መስቀል የኢትዮጵያን ክስ ውድቅ በማድረግ በኤርትራ ላይ ትንኮሳ ለመፈጸም ሰበብ እየፈለገ ያለ ሁኔታ ነው ሲሉ ገልጸዋል። የኢትዮጵያ መንግስት ከዓለም ባንክ ጋር የ250 ሚሊዮን ዶላር ስምምነት ተፈራረመ። የኢትዮጵያ መንግስት ስምምነቱን ከዓለም ባንክ ጋር የተፈራረመው በኢትዮጵያ ዝቅተኛ ገቢ ላላቸው የከተማ ቤተሰቦችን ለመደገፍና ለወጣቶች የሥራ ዕድል ለመፍጠር እንደሆነ ገልጸዋል። ተጨማሪ ገንዘብ በከተማ ውስጥ ለሚገኙ ድሃዎች የገቢ መጠናቸውን ለማሳደግ የታለመ ነው ሲሉም፣ በሌላ በኩል ደግሞ ለወጣቶችና ለሴቶች የሥራ ዕድል ለመፍጠርና ለማጠናከር እንደሆነ የፋይናንስ ሚኒስቴር ገልጿል። የፋይናንስ ሚኒስቴር እንደገለጸው ከሆነ ለአደጋ ተጋላጭ ለሆኑ ደካማ ቤተሰቦችን ለመደጎም የገንዘብ ስምምነቱ ከዓለም ባንክ ጋር መደረጉን ገልጿል።
በሞሮኮ መንግስትና በኢትዮጵያ መንግስት መካከል የመጀመሪያው የጋራ ወታደራዊ ስምምነት ስብሰባ ተካሄደ። ኢትዮጵያና ሞሮኮ የጋራ ወታደራዊ ትብብር ከስምምነት ላይ ከተደረሰ በኋላ ነው የመጀመሪያ ስብሰባቸውን ረቡዕ ዕለት በአዲስ አበባ ከተማ ማካሄዳቸው የተሰማው። ኢትዮጵያና ሞሮኮ ግንኙነታቸው በወታደራዊ ዘርፍ ሁለቱ ሀገራት ከስምምነት መድረሳቸውን ተከትሎ በሁለቱ ሀገራት መካከል የወታደራዊና የመከላከያ ትብብር ለማድረግ የታቀደ እንደሆነም ተነግሯል። ባለፈው ሰኔ ላይ በሞሮኮ መንግስትና በኢትዮጵያ መንግስት መካከል የወታደራዊ ስምምነቱ ለመጀመሪያ ጊዜ በራባት ከተማ ባደረጉት ግንኙነት ወቅት ተፈራርመዋል። የጋራ ወታደራዊ ስምምነቱን የተፈራረሙት በኢትዮጵያ የመከላከያ ሚኒስቴር ወይዘሮ አይሻ መሐመድ ሞሮኮን በጎበኙበት ወቅት ነበር ተብሏል። የመከላከያ ሚኒስቴር አይሻ መሐመድ ሙሳ ከበርካታ ልዑካን ቡድኖች ጋር በመሆን ሞሮኮ ራባት ከተማ ላይ ስምምነቱን ከሞሮኮ መንግስት ጋር ተፈራርመዋል። የሁለቱ ሀገራት ስምምነቱ ዓላማ በወታደራዊ ስልጠናና ልምምድ እንዲሁም በሳይንሳዊ ዘርፍ ምርምር ለማካሄድና በወታደራዊ ጉዳዮች ላይ እንዲሁም በሁለቱ ሀገራት መካከል የልምድ ልውውጥን ያካተተ መሆኑን ተነግሯል። ከዚህ ጋር በተያያዘ ደግሞ በቅርብ ቀናት ውስጥ የኢትዮጵያ መንግስት ከዛምቢያ መንግስት ጋር የወታደራዊ ስምምነት ማድረጋቸው ተነግሯል። በዩጋንዳ ታዋቂው የአገሪቱ ተፎካካሪ ፓርቲ መሪ ቦቢ ዋይን የተሳተፉበት ምርጫ በሀገሪቱ በመካሄድ ላይ እንደሚገኝ ተነግሯል። ዩጋንዳን ለ40 ዓመታት የሙጥኝ ብለው እያስተዳደሩና በስልጣን ላይ የሚገኙት ፕሬዝዳንት ዩዌሪ ሙሴቬኒ አሁን ድረስ ስልጣናቸውን ለማስቀጠል በመጣር ላይ እንደሚገኙ ተነግሯል። ፕሬዝዳንት ዩዌሪ ሙሴቬኒ ከቀድሞው የፖፕ ሙዚቀኛ ከነበረው ቦቢ ዋይን ጋር የተፋጠጡበት ምርጫ በመካሄድ ላይ እንደሚገኝም ተነግሯል። የዩጋንዳ ምርጫ ኮሚሽን የተወሰኑ የፕሬዝዳንቱ እጩዎች አሸናፊ መሆናቸውን እንዲያውጁ በአገሪቱ ከፍተኛ ባለስልጣናት ማስፈራሪያ እየደረሳቸው እንደሆነ ተነግሯል። በዩጋንዳ ፕሬዝዳንታዊ ምርጫ ድምጽ ለመስጠት የተመዘገበው የህዝብ ብዛት 21.6 ሚሊዮን እንደሆነም ተነግሯል። በሀገሪቱ ለምርጫ የቀረቡት 6 እጩዎች መሆናቸው ተነግሯል። በእጩነት ከቀረቡት 6ቱ መካከል ዋናው ተፎካካሪና ፉክክሩ እያየለ የሚገኘው በስልጣን ላይ የሙጥኝ ብለው የሚገኙት ዩዌሪ ሙሴቬኒና በቀንደኛው ተፎካካሪያቸው የቀድሞ ሙዚቀኛ ቦቢ ዋይን መካከል መሆኑ ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ቀጥተኛ የሆነ ጥቃት እንደማይፈጽሙ ከተናገሩ ኋላ በዓለም አቀፍ ደረጃ የነዳጅ ዋጋ ቅናሽ ማሳየቱ ተነግሯል። የአንድ በርሜል የነዳጅ ዋጋ $64 ዝቅ ማለቱ ተነግሯል። ባለፉት ቀናት የአንድ ድፍድፍ በርሜል ነዳጅ ዋጋ $67 እንደነበረም ተነግሯል። ዶናልድ ትራምፕ በጽህፈት ቤታቸው ለተሰበሰቡ ጋዜጠኞች ኢራን በዜጎቿ ላይ የሞት ቅጣት መበየን ማቆሟን ሰምተናል ሲሉ ተናግረዋል። ፕሬዝዳንቱ ከዚህ ቀደም የኢራን ሪፐብሊክ ላይ ጠንከር ያለ እርምጃ እንደሚወስዱ እየዛቱ እንደነበረም ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያና ኤርትራን ጨምሮ ለ75 ሀገራት ለሚመጡ ስደተኞች ቪዛ እንዳይሰጥ ላልተወሰነ ጊዜ ቪዛውን ማገዳቸው ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ መንግስት ያወጣው ሕግ በትራምፕ አስተዳደር ውሳኔ ተግባራዊ የሚሆነው ከሚቀጥለው ሳምንት ጀምሮ እንደሆነም ተነግሯል። የአሜሪካው የውጭ ጉዳይ ሚኒስቴር ባወጣው መግለጫ ላይ እንዳለው ይሄ በዶናልድ ትራምፕ የወጣው ሐሳብ ውሳኔው የተላለፈው በመንግስት የሚደገፉ ስደተኞችን ቁጥራቸውን ለመቀነስ የታለመ ውሳኔ መሆኑንም ገልጸዋል። ከሚቀጥለው ሳምንት ጀምሮ ነው ተፈጻሚ ይሆናል ተብሎ የሚጠበቀው ሲሉም ተናግረዋል። ከሚቀጥለው ሳምንት ጀምሮ ተፈጻሚ ይሆናል ተብሎ የሚጠበቀው ይህ ውሳኔ 75 ሀገራትን ይመለከታል ሲሉ
የውጭ ጉዳይ ሚኒስቴሩ ገልጸዋል። ውሳኔው የሚመለከታቸው ሀገሮች ዩጋንዳ፣ ሩዋንዳ፣ ታንዛኒያ፣ ኮንጎ፣ ኤሪትሪያ፣ ሶማሊያ፣ ሱዳንና ደቡብ ሱዳንን እንደሚያካትት ተነግረዋል። ውድ አድማጭ ተከታታዮቻችን ለአሁኑ ያሉን አጫጭር መረጃዎች ይህንን ይመስላሉ። ስለተከታተላችሁን እጅጉን አድርገን እያመሰገንናችሁ አሁን በሌላ ፕሮግራም እስከምንገናኝ ቸር ያገናኘን እያልን እንለያችኋለን። በሰላም